ከዚህ በኋላ ኮምፒውተራችሁን ፎርማት ለማስደረግ ወይ ደግሞ ዊንዶው ለማስቀየር ኮምፒውተር ቤት ፍለጋ መቸገር በጭራሽ አይኖርባችሁም። ምክንያቱ ደግሞ በዚህ ቪዲዮ እያንዳንዷን ስቴፕ ምንም ስቴፕ ሳልዘልል ከመጀመሪያ እስከ መጨረሻ ድረስ ምን ማድረግ እንዳለባችሁ ወይም ደግሞ እንዴት አድርጋችሁ ኮምፒውተራችሁን በራሳችሁ በቤታችሁ ውስጥ ፎርማት ወይም ደግሞ ዊንዶውን መቀየር እንደምትችሉ ሙሉ ስቴፑን በዛሬው ልታሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ምንም ስቴፕ ሳትዘሉ ከመጀመሪያ እስከ መጨረሻ ድረስ ሙሉ ቪዲዮውን መከታተል ነው። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ቪዲዮውን ደግሞ ላይክ በማድረግ ሰፖርት እንድታደርጉኝ በዚሁ ማሳሰብ ፈልጋለሁ። ለቀጥታ ወደ ቪዲዮ እንገባለን ማለት ነው። በመጀመሪያ ግን ላይክ በማድረግ ጀምሩ። ደግሞ ሰብስክራይብ መጫን እንዳይረሳ ማለት ነው። ወደ ትምህርቱ እንሄዳለን። እሺ ወደ ስራው በቀጥታ ስንገባ የመጀመሪያው ስቴፕ መሆን ያለበት እንግዲህ ይህን ስራ ለመስራት የሚያስፈልጉንን ማቴሪያሎችን ማዘጋጀት ወይ ደግሞ ማሟላት ነው የሚያስፈልገው ማለት ነው። ስለዚህ ለዚህ ስራው ለዊንዶ ፎርማቲንግ ወይ ደግሞ ዊንዶ ለመጫን የሚያስፈልጉ ነገሮች የመጀመሪያው ምንድነው? ፍላሽ ዲስክ ያስፈልገናል። ፍላሽ ያስፈልገናል። ሚኒመም 8 ጂቢ የሆነ ፍላሽ ብትጠቀሙ መልካም ነው። እሱ ያስፈልገናል አንድ። በመቀጠል የሚያስፈልገን ደግሞ ራፍስ የምትባል አንዲት ሶፍትዌር ታስፈልገናለች። በጣም ትንሽ የሶፍትዌር ናት። በሜጋባይት ያለች 2-3 ሜጋባይት የምትሆን አንድ ሶፍትዌር አለች። እሷን ታስፈልገናለች። የሷን ሶፍትዌር ሊንክ ዲስክሪፕሽን ጋር አስቀምጥላችኋለሁ። ለምን እንደምንጠቀምባት ቆየት ይሄ አብረን የምናይ ይሆናል፣ ማሳያችሁ ይሆናል ማለት ነው። ሌላ የሚያስፈልገን የሚጫነው ዊንዶ ነው። ያ ማለት ዊንዶ 7 ከሆነ ዊንዶ 7 ምንጭ ነው ማለት ነው። ወይ ደግሞ ዊንዶ 10ም ከሆነ ዊንዶ 10 ካልሆነ ዊንዶ 11 ሊሆን ይችላል። ኦር ደግሞ ሌላ እሱ ፋይል ያስፈልገናል ማለት ነው። ሌላ ደግሞ የሚያስፈልገን በዋናነት የሚያስፈልገን እንግዲህ የምንጭነው ኮምፒውተር ምናልባት የማይከፍት ሊሆን ይችላል ወይ ደግሞ ኮራፕት ያደረገ ሊሆን ስለሚችል ይሄንን ኮምፒውተር ለመጫን ሌላ ኮምፒውተር ያስፈልገናል። ይሄንን ፋይል የሚጫነውን ዊንዶ ለማዘጋጀት ቡት ለማድረግ ወይ ደግሞ ቡቴብል ሚዲያ ክሬት ለማድረግ ሌላ የሚሰራ ኮምፒውተር ያስፈልገናል። እነዚህን ማሟላት መጀመሪያ የግድ ነው ማለት ነው። እንግዲህ በመቀጠል እነዚህን ነገሮች ካሟላን በኋላ ሁለተኛው ስቴፕ አብረን እዚሁ ቪዲዮ ጋር ያያችሁ እንቀጥላለን ማለት ነው። ቀጣዩ ስቴፕ መሆን ያለበት የሚሆነው ምንድነው? እንደምትመለከቱት ያዘጋጁትን ፍላሽ ለምሳሌ እኔ 32 ጂቢ ፍላሽ ነው የተጠቀምኩት። እሱን ወደ ፎርማት ወደ ማደርገው ሳይሆን ቡቴብሉን ክሬት ወደ ማደርገውበት ኮምፒውተር አስገባለሁ። ከዛ በኋላ ራፈስ ያልኳችሁ ሶፍትዌር ጋር ሄድና ራይት ክሊክ አድርጌ ራን አስ አድሚኒስትሬተር እላታለሁ። ከዛ የስ ምትል መርጣለሁ እዚች ጋር እንደምትመለከቷት። ከዛ አፕዴት ይጠይቀኛል። አፕዴት አሁን ስለማልፈልግ ኖ የሚለውንና ካለው ማለት ነው። በመቀጠል ራፈሷት እንደዚህ አዲስ ዊንዶ ትከፈትልኛለች ራፈሷ ማለት ነው። እንደምትመለከቱት እዚች ጋር ዲቫይስ ይላል ከመጀመሪያ ጋር የገባውን ፍላሽ ዲቴክት አድርጎታል ማለት ነው። እሱን ቼክ ማድረግ አለብን። ከዛ በኋላ ሴሌክት ምትላለች እሱን ሴሌክት እናደርግና የኛን ዊንዶ ፋይል እንመርጣለን ማለት ነው። ካስቀመጥንበት ቦታ ዳውንሎድ ከሆነ ኦር ደግሞ ሌላ ቦታም ሊሆን ይችላል። እሱን እንፈልጋለን ማለት ነው። ያለበት ቦታ ለምሳሌ ዊንዶ 7 አለኝ እኔ 64 ቢት ነው። እሱን ኦፕን እላለሁ። ሃይላይት ካርኩ በኋላ ኦፕን እለዋለሁ። ቀጥዬ ማስተካከለው ፓርቲሽን ስኪሙን ነው። ይሄ መግባቱን ካረጋገጥኩ በኋላ ማለት ነው። ፓርቲሽን ስኪም ጂፒቲ እና ኤምቢአር አለ። ስለዚህ እኔ ኤምቢአር የሚለውን መርጣለሁ። ማስተር ቡት ሪከርድ ማለት ነው። ባዮስ ወር ደግሞ ሲኤስኤም ኮምፓቲብል ሞድ ማለት ነው። እሱን መሆን አለበት። ኤንቲኤፍኤስ ሞድ መመረጥ አለበት። እነዚህ ነገሮችን ቼክ ካረኩ በኋላ ስታርት የምትለዋን ቪዲዮ ጋር ባለው መንገድ ሙሉ ስቴፑ ማየት ትችላላችሁ። ከዛ ስታርት እለዋለሁ። ከዛ ዋርኒንግ ይሰጠኛል። ያው ይጠፋል ፋይልህ ፍላሹ ነፃ መሆኑን ቼክ አድርግ ነው የሚለኝ። ከዛ ኦኬ እለዋለሁ። ይህን ካደረግኩ በኋላ እንደምትመለከቱት እንግዲህ ቡቴብል ሚዲያ ክሬት እያደረግኩ ነው ማለት ነው። ቡቴብል ሚዲያ ማለት እንግዲህ ዊንዶችንን ለመጫን የሚሆን ፋይል ማዘጋጀት ማለት ነው። እንግዲህ ዊንዶውን ካወረድን በኋላ በቀጥታ ዝም ብለው ወደ ፍላሻችን ገልብጠን መጫን አንችልም። ስለዚህ እቺ ራፈስ ሶፍትዌር ያስፈልገችን ለምንድን ነው? ቡቴብል ሚዲያን ክሬት ለማድረግ ወይም ደግሞ ዊንዶ አንደርስታንድ የሚያደርገው የሚቀበለው ዩኤስቢ ለማድረግ ቡቴብል ዩኤስቢ ክሬት ለማድረግ ነው ማለት ነው። ስለዚህ እቺ ወሳኝ የሆነች ሶፍትዌር ናት ማለት ነው። ይሄን እንግዲህ ስራ ስንሰራ ምናልባት በፍላሽ ባይኖረን በሲዲ ልንሰራው እንችላለን። ሲዲም ቢሆን እንግዲህ የምናደርገው ይሄንን ቡቴብል የሆነ ሲዲ ማዘጋጀት ነው ማለት ነው። በዋናነት ዊንዶው ሲወርድ እንግዲህ አይሶ ፋይል ሆኖ ነው የሚወርድ። እሱን አይሶ ፋይል እንደዚህ አድርገን እናዘጋጀዋለን። ወደ ፍላሹ በዚህ መንገድ እንገለብጠዋለን ማለት ነው። 100% ሲል እዚች ጋር ስታርት እና ካንስል የሚል አለ። ስታርት የሚለው መንካት የለባችሁም። ካንስል ትሉትና ፍላሹን መንቀል ነው ማለት ነው ከኮምፒውተሩ ጋር። ከዚህ በኋላ ፎርማት ወደሚሆነው ኮምፒውተር እንሄዳለን። ፍላሻችን እናስገባለን ኮምፒውተሩን ከዘጋን በኋላ ማለት ነው። ከዛ ካስገባን በኋላ
እንደምትመለከቱት ፓወር በተን አለ። ፓወር በተኑን አንዴ እነካለው። ዴል ኮምፒውተር ነው እንግዲህ እኔ ፎርማት የማደርገው። ስለዚህ እሱ መክፈት ሲጀምር እኔ F12ን ቶሎ ጫናለሁ። ይሄ ቡትኪ ይባላል። ቡትኪ እንግዲህ ለኤችፒ፣ ለዴል፣ ለቶሺባ የተለያየ ሊሆን ይችላል። ዴል እና ቶሺባ ከሆኑ F12 ነው፣ ለኤችፒ F9 ነው ማለት ነው። አሁን እንደምትመለከቱት ቡት ሜኑ አምጥቶልኛል። የተለያዩ ድራይቮችን አምጥቷል ማለት ነው። ዩኤስቢ እንደገና ደግሞ ኦን ቦርድ ሃርድ ዲስኩን ሲዲ ድሪቭ ይለኛል። እኔ በዩኤስቢ ስለሆነ የምሰራው ዩኤስቢን በአሮ መርጥና ዩኤስቢን ካደረኩ በኋላ ኢንተር ሚል እጫናለሁ ማለት ነው። ኢንተር እለዋለሁ። እዚህ ጋር መሳሳት የለባችሁም። ሌላ ሚዲያ ሌላ ሲዲውን ወይ ምናምን መምረጥ የለባችሁም። ዩኤስቢ የምትለዋን ነው መምረጥ ያለባችሁ። እሱን ከመረጣችሁ በኋላ ኢንተር ትሉታላችሁ። ይሄው ዊንዶው ሎድ ማድረግ ጀምሯል ማለት ነው። ለመጫን ጀምሯል ማለት ነው። እንዲሁ እንደምትመለከቱት ሎድ ያደርጋል። የተወሰነ ትንሽ መጠበቅ ነው። ያው ትንሽ ሊያስቆይ ይችላል እንደ ኮምፒውተራችሁ አቅም። ከዚህ በኋላ ላንጉጅ የሚል አለ ከላይ፣ ታይም ኤንድ ዴት ፎርማት አለ። ከዛ ኔክስት የምትላለች እሷን ኔክስት ነካለው። ዘን ዊንዶውስ 7 የሚል አምጥቶልኛል። አሁን ኢንስታል የምትላለች ኢንስታል ነው የምትለው ነካለው ማለት ነው። አሁን እንደምትመለከቱት ሴትአፕ ኢዝ ስታርቲንግ የሚል ጽሁፍ አምጥቶልኛል። እሱን እስኪጨርስ ድረስ የተወሰነ መታገስ መጠበቅ ነው ማለት ነው። ጠብቀዋለሁ። ከዚህ በኋላ የሚያመጣልኝ እችን ኮንፊርሜሽን የምንጭነውን ዊንዶ ታይፕ እዚህ ጋር ኮንፊርም ማድረግ አለብን ወይም ደግሞ መምረጥም አለብን ማለት ነው። እንግዲህ የተለያዩ አይነት ዊንዶውስ 7 ቢሆንም የተለያየ አይነት ቨርዥኖች አሉ። 64 ቢት እና 32 ቢት የሚባል አለ። እኔ 64 ቢቱን ነው መጫን የምፈልገው። ስለዚህ 64 ቢቷን መርጥና ኔክስት ለዋለው። ከዛ እዚህ ጋር አክሴፕት እንዳደርግ ይጠይቀኛል። አክሴፕት ላለው ላይሰንስ አግሪመንቱ ማለት ነው። ከዛ ኔክስት የምትላለች እሷን ነካለው። እንደዚህ ያሳልፈኛል። ሁለት አማራጮችን እዚህ ጋር ደግሞ ያስመርጠኛል። አፕግሬድ እና ከስተም የሚሉ ሁለት አማራጮች አሉ እንደምትመለከቱት። እንግዲህ ከዚህ ጋር ሙሉ ፎርማት አድርገን ስለምንሰራ ከስተም የሚለውን መርጣለሁ። እንደምትመለከቱት ፕሪቪየስሊ የተሰጡ ፓርቲሽኖች አሉ፣ እዚህ የተከፋፈሉ ፓርቲሽኖች። እንግዲህ እነዚህን ፎርማት አድርጌ ወይ ደግሞ ዲሌት አድርጌ ነው መጫን የምፈልገው እንደ አዲስ ክሊን ኢንስታሌሽን ስለምፈልግ እኔ። ስለዚህ እነዚህን የተከፋፈሉ ፓርቲሽኖችን አንድ ባንድ እየመረጥኩኝ ዲሌት ማድረግ አለብኝ ማለት ነው። ዲሌት ማድረግ አለብኝ። ለምንድን ነው ይሄን ማደርገው? እንደገና ክሊን ኢንስታል ማድረግ ነው የምፈልገው። ዊንዶውን በአዲስ ማለት ነው መጫን ነው የምፈልገው። ስለዚህ ሁሉንም በምታዩት መልኩ እየመረጥኩኝ ሃይላይት እያደረግን ዲሌት እላለሁ ማለት ነው። አሁን አንአሎኬትድ ብሎ አምጥቶልኛል እዚህ ጋር። ያ ማለት ምንም አይነት ፓርቲሽን ያልተሰጠ ማለት ነው። ቶታል ሳይዙን ያመጣልኛል እዚህ ጋር እንደምትመለከቱት። ዜን እኔ ኒውል እና አሁን ለሁለት መክፈል ስለምፈልግ ፓርቲሽኑን ይሄን 250 ምናምን ጂቢ ነው እንግዲህ ይሄ ሃርድ ዲስክ። ስለዚህ ነው 150 ጂቢ እና ሌላ ቀሪውን ደግሞ ሌላ አድርጌ ለሁለት ማድረግ ፈልጋለሁ። አንዱን እንደሚጫንበት 150 ጂቢ ስለምፈልግ 150 ሺህ ብዬ ጽፍለታለሁ። ከዛ ኦኬ ላለው ማለት ነው። 150 ሺህ ያልኩበት ምክንያት ያው 1 ጂቢ 1024 ሜጋባይት ስለሆነ ማለት ነው። አሁን ሁለት ፓርቲሽን እንደምትመለከቱት አምጥቶልኛል። አንደኛው 146 አንዱ 151 አድርጎልኛል። እንግዲህ ፕራይመሪ የሚለው ጋር ነው መጫን ያለበት የመጀመሪያው ፓርቲሽን ጋር። ስለዚህ እሱን ሃይላይት ካደረኩ በኋላ ታች ጋር ኔክስት የምትለዋ አክቲቭ ናት፣ እሷን ነካለው ማለት ነው። አሁን ኔክስት የምትለዋን ስነካ ኢንስታሊንግ ዊንዶ ብሎ ይሄንን ዊንዶ ከፍቶልኛል ማለት ነው። ኮፒንግ ዊንዶውስ ፋይልስ የሚለውን ጨርሷል። ራይት ምልክት አድርጓል በአረንጓዴ እንደምታዩት። ቀጥሎ ጌቲንግ ፋይልስ ሬዲ ፎር ኢንስታሌሽን የምትለዋ እየቆጠረች ነው፣ ፐርሰንቷ እየሄደች ነው ማለት ነው። እሱ እንግዲህ 100% እስኪሞላ እጠብቃለሁ ማለት ነው። እሱ 100% ከሞላ በኋላ ሌሎችን ስቴፖችን ይቀጥላል አውቶማቲካሊ ራሱ ማለት ነው። ስለዚህ ይሄ 100 እስኪሞላ ድረስ እጠብቀዋለሁ የተወሰነ ማለት ነው። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮውን ላይክ ያላደረጋችሁ ላይክ እያደረጋችሁ እንድትሄዱ እንድታዩ እንድትመለከቱ ጠይቃለሁ። መልካም ቆይታ። ቪዲዮውን እስከመጨረሻ ማየት እንዳይረሳ። እንደዚህ ጠቃሚ የሆኑ አሪፍ ቪዲዮዎችን ወደፊት ስለምንለቅ ቤተሰብ ብትሆኑ ታተርፋላችሁ። ስለዚህ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ሰዎች 100% ጨርሷል። ቀጥሎ ኢንስታሊንግ የሚለው ስቴፕ ቀጣይ ስቴፕ ጋር ሄዶልኛል። እሱንም እንዲሁ ይጨርሳል።
ሙሉ ስቴፑን እንደዚህ እንጠብቀውና ሪስታርት ያደርጋል ማለት ነው በራሱ እንደምትመለከቱት። ስለዚህ ኮምፒውተራችን አሁን ላይ ሪስታርት እያደረገ ነው፣ እንደገና እየጀመረ ነው፣ ራሱ ዘግቶ እየከፈተ ነው ማለት ነው። የቀረውን ስቴፕ ለመጨረስ ያው አውቶማቲካሊ ራሱ ሪስታርት ያደርጋል። እሱን ሲያደርግ መጠበቅ ነው። አሁን ላይ ሴትአፕ ኢዝ አፕዴቲንግ ሬጂስትሪ ሴቲንግስ ይላል እንደምትመለከቱት። ይሄንን ስቴፕ እስኪጨርስ ድረስ አሁንም እንጠብቃለን። ሌላ ስቴፕ ጀምሯል። አሁንም ሌን ፋይናላይዝ እያደረገ ነው። ላይ መጨረሻዋን ስቴፕን ኮምፕሊቲንግ ያለ ነው። እሷን እስኪጨርስልን ድረስ አሁንም መታገስ አለብን። ይሄንን የመጨረሻውን ስቴፕ ጨርሶ አሁንም ደግሞ ድጋሚ ኮምፒውተራችን ሪስታርት አድርጎ እየከፈተ ነው እንደገና ማለት ነው። እሱን እስኪጨርስ ድረስ ሪስታርት አድርጎ እንጠብቀዋለን። ስለዚህ ሴትአፕ ኢዝ ፕሪፔሪንግ እያለ ነው። ቪዲዮ ፐርፎርማንሱን ቼክ ያደርጋል ቪዲዮ ካርዳችንን። ኦኬ ስለዚህ አሁን ላይ ጨርሷል ማለት ነው ያን ስቴፕ። አሁን ላይ ዩዘር ኔም እንድንሞላ እዚህ ጋር ያመጣልናል መሙያ ቦታ። ስለዚህ ዩዘር ኔም ያው የምትፈልጉትን ስም እዚህ ጋር ትሞላላችሁ። ዩዘር ኔማችሁን ኮምፒውተራችሁን ስም እንዲሆን የምትፈልጉትን። ቀጥሎ ኔክስት የምትላለች እሷን ነካለው ማለት ነው። ኔክስት ለዋለው። ኔክስት ካልኩት በኋላ አሁን ደግሞ ፓስወርድ መሙያ ቦታ ያመጣልኛል። ፓስወርድ እዚህ ጋር የምትፈልጉ ከሆነ ፓስወርዳችሁን መሙላት ነው። እዚህ ጋር ታይፕ ታደርጋላችሁ ማለት ነው። ደጋግማችሁ ሁለት ቦታ ነው ሪፒት አድርጉ ይላል። እሱን ትሞላላችሁ። እኔ አሁን ስለማልፈልግ አልፈዋለሁ። ኔክስት ላላችሁ ሰዓትና ቀን እዚህ ጋር ያሳያችኋል። ይሄንም ሴት ማድረግ ትችላላችሁ። ዘይ ኔክስት የምትላለች እሷን ትነካላችሁ ማለት ነው። ስለዚህ እንደዚህ የተወሰነ ሎድ እያደረገ ይቆያል። እሱን መጠበቅ ነው። ኦኬ እዚህ ጋር አሁን ፕሪ አክቲቬትድ ኬሚስ አክቲቬትድ ስለሆነ አሁን ላይ ራሱ አክቲቬት እያደረገው ነው ማለት ነው። ኦኬ ስለዚህ አሁን ጨርሷል። አሁን ላይ ላስት ስቴፕ ጋር ነው የምንገኘው። ኮምፒውተራችን የመጨረሻ እንትኑን ጨርሶ አይ ቲንክ ፋይናል ሪስታርት ጋር ነው የሚገኘው ዴስክቶፓችን ሎድ ለማድረግ ማለት ነው። ስለዚህ እንደምታዩት ኮምፒውተራችን በተሳካ ሁኔታ ከፍቶልናል። ፎርማት አድርገን ጨርሰናል ማለት ነው። ከዚህ በኋላ ማደርገው ዴስክቶፕ ጋር የሚያስፈልጉኝን የተወሰኑ አይኮኖችን እንደ ኮምፒውተር፣ ኔትወርክ፣ ሪሳይክል ቢን የመሳሰሉ ነገሮች አይኮኖች፣ ቤዚክ አይኮኖች እንዲመጡልኝ ማድረግ ነው። ስለዚህ ሰርች ባር ጋር ገባለሁ። ከዛ ዴስክቶፕ አይከንስ ብዬ እጽፋለሁ ማለት ነው። ከዛ በኋላ እሱን ኢንተር ላለሁ እነዚህን አበራለሁ ማለት ነው። እነዚህ ጋር ስለሚያስፈልጉኝ አበራና አፕላይ ይላለው። እንደምትመለከቱት እኔ የምፈልጋቸው እነዚህ አይኮኖች መጥተውልኛል። ኦኬ ላለው ማለት ነው። ከዚህ በኋላ ሃርድ ዲስኩን ቼክ ማድረግ ስላለብኝ ፓርቲሽኑን እንደምትመለከቱት ስከፍት ኮምፒውተር ጋር አንድ ብቻ ፓርቲሽን ያለ አንዱ ሂድን ነው የለም ማለት ነው። ስለዚህ እሱ መምጣት አለበት። ግማሹ ብቻ ነው ያለ ማለት ነው። ስለዚህ ኮምፒውተር ጋር ራይት ክሊክ አድርጌ ማኔጅ ላለው ማኔጅ ካልኩ በኋላ የዊንዶው ይከፍትልኛል። ኮምፒውተር ማኔጅመንት ዊንዶውን እዚህ ውስጥ ዲስክ ማኔጅመንት የምትላለች ስቶሬጅ ውስጥ ዲስክ ማኔጅመንት የምትላለች በግራ በኩል እሷን ነካለሁ። እሱን ከነካን በኋላ ይህንን ፓርቲሽን የያዘ ዊንዶ ያመጣልኛል። ስለዚህ አንአሎኬትድ የሆነ 151 ጂቢ ያለኝ እዚህ ጋር እሱን ራይት ክሊክ አድርጌ ኒው ሲምፕል ቮሊዩም ኔክስት ላለው ኔክስት እለዋለሁ። አሁንም እሱንም ኔክስት ላለው ኢንቴፌስ ፎርማት ነው ይሁን ዘን ፊኒሽ ላለው ማለት ነው።
ፊኒሽ ስል እሱ ራሱ ድራይቡን ፎርማት አድርጎ ያዘጋጅልኛል ማለት ነው። ለፓርቲሽን አክቲቭ ያደርግልኛል። ይህን ዘግቼ እወጣለሁ። ስለዚህ ሁለቱም ፓርቲሽኖቻችን መኖራቸውን አሁን ላይ ድጋሚ ቼክ ላድርግ። ይኸው እንደምትመለከቱ ቅድም ያልነበረው አሁን ላይ መጥቷል። 151 ጂቢያችን አክቲቭ ሆኗል። ስለዚህ በተሳካ ሁኔታ ዊንዶዋችንን ጭነናል፣ ፎርማት አድርገናል ማለት ነው። በዚህ መንገድ እናንተም እንግዲህ የራሳችሁን ኮምፒውተር የምትጠቀሙበትን በቀላል መንገድ በዚህ አይነት መንገድ ፎርማት አድርጋችሁ ማዘጋጀት የምትችሉ መሆኑን ለመግለጽ እወዳለሁ። ቻናላችንን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ በድጋሚ መጠየቅ እፈልጋለሁ።